ዛሬ በመላው ኦርቶዶክስ ተዋህዶ እምነት ተከታዮች የከተራ በዓል እንደሚከበርና ሰዎችም ከቤታቸው ወጥተው ታቦታትን ይዘው ወደ ማደሪያ እንደሚወስዱ ይታወቃል። ታዲያ በዚህ ቀን አስደንጋጭና የሚያሳዝን አደጋ ከኮዬ ፈጬ አካባቢ ተሰምቷል። ምንድነው የሚለውን ሙሉ መረጃ ይዘን ቀርበናል። አብራችሁን ሁኑ። ሰላም እንደምን አላችሁ የሮም ቲዩብ ቤተሰቦች። ይህ ቻናል አዳዲስ ወቅታዊ ጉዳዮችን ወደ እናንተ ይዞ የሚቀርብ ቻናል ነው። ሰብስክራይብ ለብዙዎች እንዲደርስ ደግሞ ሼር እያደረጋችሁ አብራችሁን እንድትቆዩ እንጋብዛለን። ወደ ጉዳዩ እንለፍ። የጥምቀት በዓል በኦርቶዶክስ እምነት ተከታዮች ዘንድ በድምቀት ከሚከበሩ የአደባባይ በዓሎች አንዱ ነው። የተለያዩ ክዋኔዎች የሚታዩበትና የእምነቱ ተከታዮች በሆኑት ዘንድ ደግሞ ከፍተኛ ቦታና ዝግጅት የሚደረግበት በዓል ነው። የጥምቀት በዓል ሲመጣ ከከተራ ጀምሮ ያለው ስርዓቱ እጅግ የተለየና ከሳምንታት በፊት አደባባዮችና መንገዶች በባንዲራ የሚያጌጡበት የሚያሸበርቁበት የተለያዩ ሃይማኖቱን ይገልጻሉ ተብለው የሚታሰቡ ቅርጾች በየአደባባዩ የሚሰሩበትና የበዓሉን የተለየ ስሜት የሚፈጥሩ ክዋኔዎች የሚደረጉበት ነው። ዛሬ ጥር 10 ታዲያ እንደተለመደው ሰው አሸብርቆ ታቦታትን ይዞ ወደ ማደሪያቸው የሚወጣበት የከተራ በዓል ቀን ነው። ሁሉም ይህንን ለማድረግ ከያለበት አጥቢያ ታቦታትን ይዞ በሚወጣበትና በዓሉን በደስታ በሚያከብርበት በዚህ ቀን ታዲያ አሳዛኝ ዜና ተሰምቷል። በሸገር ከተማ ኮዬ ፈጬ ክፍለ ከተማ በሚገኘው የደብረ ፀሐይ መድኃኔዓለም ቤተክርስቲያን ምዕመናን ላይ ልብ የሚሰብር አደጋ ደርሷል። የቤተክርስቲያኑ ምዕመናን ታቦተ ሕጉን አጅበው ወደ ባህረ ጥምቀት በማቅናት ላይ ያሉ በሚጓዙበት ሰረገላና በኤሌክትሪክ መስመር መካከል በተፈጠረ ንክኪ የ4 ሰዎች ሕይወት ወዲያውኑ አልፏል። በበዓሉ መክፈቻ ላይ የተሰማው ይህ ዜና ታዲያ መላው የኦርቶዶክስ ተዋህዶ አማንያንና የአካባቢውን ነዋሪ በታላቅ ሐዘን ውስጥ ጥሏል። ከዚህም ጋር ተያይዞ ታዲያ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋ ከተማ አህጉረ ስብከት ሊቀ ጳጳስ አባ ሳዊሮስ የሐዘን መግለጫቸውን እንዲህ ሲሉ ልከዋል። በሸገር ሀገረ ስብከት በኤሌክትሪክ አደጋ ምክንያት ወጣት ልጆቻችን ሕይወታቸውን እንዳጡ ለሐዋርያዊ አገልግሎት ጎንደር ሀገረ ስብከት ሆነን ስንሰማ ታላቅ ሐዘን ተሰምቶናል። በኮዬ ፈጬ ክፍለ ከተማ መድኃኔዓለም ደብር አገልጋይ የሆኑት 4 ወጣቶች በኤሌክትሪክ አደጋ ምክንያት ሕይወታቸው በማለፉ የተሰማንን ጥልቅ ሐዘን እየገለጽን ልዑል እግዚአብሔር ለወዳጅ ዘመዶቻቸው መጽናናትን እንዲሰጥልንና ነፍሳቸውንም ከአብርሃም ከይስሐቅና ከያዕቆብ ጎን እንዲያኖርልን የዘወትር ጸሎታችን መሆኑን እንገልጻለን ሲሉ መልእክታቸውን አደርሰዋል። እንግዲህ በጣም አሳዛኝና ልብ የሚሰብር አደጋ ነው የሰማነው። በሌሎች አካባቢዎች የምትገኙ የደብር አስተዳዳሪዎችና የወጣት ማህበራት መሰል የሰረገላ ጉዞዎች በሚኖሩበት ወቅት የኤሌክትሪክ መስመሮችንና የመንገድ ደህንነት አስቀድሞ በመፈተሽ አስፈላጊውን ጥንቃቄ እንድታደርጉ በአጽንኦት እናሳስባለን። ፈጣሪ ለሟች ነፍሶች እረፍትን፣ ለቤተሰቦቻቸውና ለወዳጅ ዘመዶቻቸው ደግሞ ጽናትንና መጽናናትን ይስጥልን። ቀሪውን በዓል መልካም ነገሮችን የምንሰማበትና በበጎ የሚያልፍ እንዲሆን ምኞታችን ነው። ሮም ቲዩብን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በሌላ መረጃ እስክንገናኝ ድረስ ሰላም።